ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ይኸውና ቅመሞች አሉ። ሻወርማ ነው ዛሬ የምንሰራው። ጨው አለላችሁ። ያው ኮረሪማ አለኝ፣ ኩዝባራ አለኝ፣ ጨው አለ፣ ፓፕሪካ አለኝ፣ እነዚህን ብላክ ፔፐር አለኝ፣ ነጭ ሽንኩርት አለኝ። እነዚህን አንድ ላይ ዶሮ ላይ ጨምራለሁ። አንድ 2-3 ማንኪያ ዘይት ጨምራለሁ። አንድ ላይ አዋህዳቸዋለሁ ማለት ነው። እንደዚህ አዋህጃቸው ይሄንን ታያላችሁ። ይሄንን ካደረግን በኋላ እዚህ ጋር ፍልፍል አልባን ማለት ቤል ፔፐር የሚባለው እናዘጋጃለን። ቀይ አረንጓዴ አድርጌዋለሁ። ሽንኩርት አንድ ራስ ትልቅ ራስ እዚህ ጋር እጥደውና አቁላለዋለሁ ማለት ነው። ሻወርማ በሁለት አይነት በቬጅቴብል ከሆነ ወይም ደግሞ በዶሮ ብቻ መስራትም ትችላላችሁ። እኔ ያው በቬጅቴብል ነው የምበላው ማለት በቬጅቴብል ሰርተን ነው የምንጠቀመው ማለት ነው። እናንተ እንደዛ ማድረግ ካልፈለጋችሁ ቬጅቴብሉን አለማስገባት ትችላላችሁ። ዶሮ እንደዛ ከቀመማችሁ በኋላ ጠብሳችሁ መጠቀም ነው። እኔ እንደዚህ አድርጌ ሽንኩርቱን አቁላልቼዋለሁ። ከዛ ፍልፍል አልባን እንጨምርበታለሁ። እንደዚህ አድርጌ እያቁላለሁ ጠብሰዋለሁ ማለት ነው። በደንብ ጥብስ ሲልልኝ ታዩታላችሁ። ይሄንን እንደዚህ አድርጌ ነጭ ሽንኩርቱንም ጨምሬያለሁ ከሽንኩርቱ ጋር ያው በደግሞ ትት እንዲል ማለት ነው። እንደዚህ አድርጌ እየጠበስኩኝ ያሳያችኋለሁ። ያው እናንተ ፍልፍል አልባኑን ማለት ቤል ፔፐሩን በምትፈልጉት አይነት ስታይል መቁረጥ ትችላላችሁ። ግን እኔ ለሻወርማ የሚመቸው ስቲክ አቆራረጥ ስለሆነ በስቲክ አቆራረጥ ቆርጬዋለሁ። እንደዚህ አድርጋችሁ በደንብ አድርጋችሁ እየጠበሳችሁ ታዋህዱታላችሁ ማለት ነው። እንደዚህ አድርገን ካቁላላ ነው በኋላ እንዳያችሁት በደንብ እየተቁላላ ነው። ትንሽ ቤል ፔፐሩ በሰል ማለት ይቀረዋል። ክርሽም እንዳይል እናንተ የመኮርሸም ችግራችሁ ከሌለባችሁ እሱ ትንሽ ግማሽ አበሳሰል ወይም ሩብ አበሳሰል ሲበስል ነው መጠቀም ሄልቲነቱ። ግን እኔ ትንሽ ገባ አደርገዋለሁ። ያው እንደምታዩት እየበሰለ ነው፣ ሙሽሽ ብሎልኛል። ስለዚህ እንደዚህ አድርጌ አቁላልቼው ያው ቶሎ ማማስለው ሽንኩርቱ ኦሬዲ ስለተቁላላ በደንብ እንዳያረብኝ ነው። ለላይኛው ፓርት እንዲያዳረስ ነው። እንደዚህ አድርጌ ብላክ ፔፐር ለቬጅቴብሉ ጨምራለሁ ማለት ነው። እናንተ በምትፈልጉት መጠን ያክል መጨመር ትችላላችሁ። እዚህ ጋር ኮሪያንደር አለኝ፣ ኮረሪማ ማለት ነው። ኩዝባራ ማለት ምንድነው የሚባለው እኛ ጋር እና እናንተ ታውቁታላችሁ። ድንብላል ማለት ነው። ድንብላሉ እንደዚህ የተወሰነ እረጭበታለሁ ለጣዕም ያክል ያው እንዲሰጠን ነው። ጨው ግማሽ ማንኪያ ሾርባ ማንኪያ ወይም በሻይ ማንኪያ አነስ ያለች ትጨምራላችሁ ማለት ነው። እንደዚህ አድርጌ አዋህደዋለሁ። በደንብ አድርጌ ካዋሃድኩ በኋላ ኦሬዲ በስሏል እንዳያችሁት። አሁን ወደ ዶሮአችን እንገባለን። ዶሮአችንን መጥበሻ ካጋልን በኋላ እንደዚህ አድርገን ዶሮአችንን እየፈረፈርን እንጥደዋለን ማለት ነው። እንዳያችሁት ዶሮ በዛ ይላል። ያው እኔ አንድ ላይ ነው የምጠብሰው፣ ምክንያቱም ብዙ ግሪልድ እንዲሆን ሳይሆን ሶሲ ነገር ሆኖ እንዲበስል ነው የምፈልገው። እንዳያችሁት ይኸውና ቆንጆ ሆኖ አበሳሰል እየበሰለ ነው ማለት ነው። ቆንጆ ነው። እሳቱን እናንተ መጠናችሁ እንግዲህ እንደዚህ አድርጋችሁ ብዙ ውሃ እንዳይተፋባችሁ እሳቱን ብዙ አትቀንሱት። እንደዚህ ዘራ እያረጋችሁ ካስተካከላችሁት በኋላ ግሪል እንዲሆን ትንሽ የተወሰነ ጊዜ መተዋላችሁባችሁ ማለት ነው። ውሃ እንዳይተፋባችሁ አታማስሉት፣ ተውት። ሽታው ታዩ የቅመሙ ሽታ በጣም ነው የሚሸተው። እንደዚህ አድርገን እንጠብሰዋለን ማለት ነው። ይኸውና ገልበጥ አድርጌዋለሁ። ቆንጆ አበሳሰል እየበሰለ ነው። ያ ሻወርማ ሶስ የሚፈልግ ሰው እንደዚህ አድርጎ መጥበስ ይችላል። አይ በግሪልድም ካላችሁ ደግሞ የተወሰነ ትንሽ እያረጋችሁ ግሪልድ እያረጋችሁ ወደ እንትን ማለት ነው። ለ2-3 መክፈል ነው ይሄንን ዶሮ ማለት ነው። አጠባበሳችሁ ግሪልድ እንዲሆንላችሁ። እኔ ግን ብዙ ደረቅ እንዲሆን ስለማልፈልግ አንድ ላይ አድርጌ ጠብሼዋለሁ። ብዙ ውሃ እንዳይወጣውም እየተጠነቀቅኩ ነው። እናንተ በእንደዚህ ሁኔታ ታበስሉታላችሁ። በጣም ነው የሚጣፍጠው።
ይኸውና እኔ በእንደዚህ አድርጌ ጠብሼዋለሁ። አንዳንዴ ምግብ ለመቀየር ደስ ይላል። ስለዚህ እንደዚህ አድርጋችሁ ጥበሱት፣ ትወዱታላችሁ። ያው ብዙ ቪዲዮ አልለቀኩም፣ ረጅም ጊዜ ሆኖኛል። ሶሪ ስላለቀኩኝና ስላላልኩ ማለት ነው። አያችሁት? በእንደዚህ አይነት አበሳሰል በስሏል። ቬጅቴብላችንን እናስገባና እናዋህደዋለን እና አይዞሽ በርቺ በሉኝ። ያው ለጊዜው ትንሽ ያቆምኩ እየገባው ነው። ከጊዜውም ከኢኮኖሚም አንፃር እየገባን አይደለም፣ ግን እየገባው ሰራለሁኝ ወደፊት። አሁን ለጊዜው ግን አልፎ አልፎ ነው የምሰራው እስከማስተካከል ድረስ። እዚህ ጋር ጠሂና በራሳችሁ መንገድ ታዘጋጁና ሶስ 1-2 ማንኪያ 3 ማንኪያ ታስገቡበታላችሁ፣ ሶስ እንዲሆንላችሁ ማለት ነው። እንደዚህ ካደረግነው በኋላ በደንብ አርጋችሁ ታማስሉትና ታስቀምጡታላችሁ። እሳቱን አጥፍታችሁ እዚህ ጋር ዳቦ አለ፣ ሻወርማውን የምንጠቀልልበት ዳቦ አለ። ያው ካሜራ አልተመቸኝም ለመያዝ፣ እናንተ እንዲታያችሁ በደንብ የጎዲን አርጊላ እና ያረኩላችሁ። ይሄንን እያያችሁ ያው አጠቃለል አልተመቸኝም ማለት ነው። ተቅዬ እመጣላችኋለሁ ተመልሼ። እንደዚህ ሶስ ይሁን ሁሉ ነገር ካደረግነው በኋላ በእንደዚህ ሁኔታ እንጠቀልለዋለን። እናንተ ከሁለቱም መዝጋት ትችላላችሁ። እኔ ትንሽ ቂጣው ወፈር ስላለብኝ በአንድ በኩል ዘግቼ ጠብሼ ያሳያችኋለሁ። እንደዚህ እናያችሁት። አሁንም ጠሂናውን ታደርጉታላችሁ። ጠሂናው ሶሲ እንዲሆንላችሁ እንደዚህ አድርጋችሁ የሻወርማ ቂጣ በተለይ ካላችሁ እሱ ብትጠቀሙ በጣም ጥሩ ነው። እኔ ቤት ውስጥ እንደ ኖርማል ቂጣ እንደ ተጠቅሜ ነው ሻወርማውን የጠቀለልኩት ማለት ነው። እና በእንደዚህ አይነት አድርገን መጥበሻችን ላይ እንወስደዋለን። መጥበሻችን ላይ ይሁንና እንደዚህ በዚህ ሁኔታ እንጠብሳቸዋለን ማለት ነው። ትንጥዬ መጥበሻው ላይ ዘይት አርጋችሁ ከለር እንዲኖርላችሁ ከፈለጋችሁ መቀባት ብሮሽ ማድረግ ተሻላችሁ። እኔ በእንደዚህ ሁኔታ ጠብሼዋለሁኝ። ያው ዋናው ጣዕሙ ነው እንግዲህ። ትንሽ ቂጣው እንደነገርኳችሁ ወፈር ብሎብኛል። እንደዚህ አድርገን እንቀምሰዋለን ማለት ነው። ጣዕሙ በጣም ነው የሚጣፍጠው። እንግዲህ የወደዳችሁት ላይክ እና ሼር ኮሜንት ላይ ማድረጋችሁን አትርሱ። በርቺ በሉኝ። ሰላም ሁኑልኝ።